ግዳ ጠብቃችሁ ታውቃላችሁ? ቤት ውስጥ ያስተካከላችሁትን ቤት ልጆቹ እንኳን ትራሱን ምናምን ሲረብሹት አታርፉ ሰው ሊመጣ ነው ብላችሁ መልሳችሁ ልክ እንደዛ ጌታ እንደሚጎበኛችሁ ጠብቁት። እያዘጋጃችሁ ጌታ እኮ ሊመጣ ነው። ከዛም እንደሚል ታውቃላችሁ? እግዚአብሔር የጻድቁ መጠበቅ አያሳፍረውም። ባይዘው ይሄ ደግሞ የመጠበቅ ግሬስ ኃይለኛ ግሬስ ምን እንደሚጨመርባችሁ እንኳን አታውቁ። የጌታ መገለጥ እየጠበቃችሁ እያለ ይላል ከጸጋ ስጦታ አንዳች አይጎልባችሁም። መጠበቅ ዝም ብሎ የተንዛዛ ዘመን አይደለም። ጸጋ ስጦታ እንዳይጎልብ እየተሞላህ አንድ ቀን ስጠብቀው ሌላ አንድ ጸጋ ይሞላብኝ። አንድ ቀን ከጸጋ ስጦታ አንዳች ነገር አይጎልባችሁም። የጌታ መምጣት እየጠበቃችሁ እያለ ነው የሚል። ስለዚህ ስትጠብቁ የሚሞላባችሁ ነገር አለ፣ የሚሞላባችሁ ነገር አለ። እዚህ ያላችሁ ሴቶች ወንድሞችም ተሆኑ ይኖራል። ጌታ ይባረክ። እንግዳ መጣለሁ ብሎ በተለይ የምታከብሩት የምትወዱት በደንብ ቤተኛ ያለውን አብሮ ያጸዳል የማትሉት ሰው ሲመጣ አለ አይደል? አብሮ የሚያጸዳ ማጸዳ አብሮ ከሚያረግ ማረግ አለ። የእንግዳ አይነት አለና ሲመጣ አንዳንድ ጊዜ ዲሌይ እንደሆኑ ስታውቁ it's okay ትሏቸዋላችሁ። ምክንያቱም ያልጨረሳችሁት ነገር አለ። አንዳንድ ጊዜ እኛ ህይወት ላይ ያላለቀ ነገር ስላለ ጌታ ስለኛ ዘግይቷል እንጂ በርግጥ ይመጣል።